ገርሊስ እንዴት ናችሁ? ዛሬ ደግሞ በጣም ቀላል የሆነ የቅንድብ አሰራር ነው ማሳያችሁ። በጣም ቀላል ነው የምላችሁ ለመሰላችሁ ምንም ኮንሲለር መጠቀም አይጠበቅባችሁም። ኩል ብቻ ተጠቅማችሁ እንዴት የሚያምር የቅንድብ አሰራር እንደምትሰሩ ነው ማሳያችሁ። እዚህ ጋር ኩልና ጄል ነው ያሳየዋችሁ። ኩሉን በደንብ አድርጋችሁ ቅረጹት በመጀመሪያ። አንዳንዴ በጣም ቀላል የምንላቸው እንትኖች ዲቴይሉ ላይ ቆንጆ ልክ አይሰጡንም። ስለዚህ ኩሉ በደንብ ሾሎ መቀረጹን ሜክ ሹር። ከዛ በኋላ እንደዚህ አሹዬ ከቀረጽኩት በኋላ ቀጥታ ወዴት ነው የሄድኩት? ወደ አይብሮው ጄል ነው። አይብሮው ጄል በተመቻቸው ኤኒ ኮስሜቲክስ ሾፕ ይገኛል። ሶ አይብሮው ጄሉን አወጣለሁ። ራሱ ላይ ብሩሽ አለው። ሰው መጀመሪያ የማደርገው ወደ ተቃራኒ አቅጣጫ ቅንድቤን ዝብርቅርቅ ነው የማደርገው በጄሉ በመጠቀም ማለት ነው። ጠጋ አልኩላችሁ በደንብ እንዲታይ። ከዛ በደንብ ነው የምዘባርቀው ሁለቱንም እንዴት ነው ወደ ተቃራኒ አቅጣጫ ማለት ነው ቅንድቡን። ከዛ በኋላ ነው ወደምፈልገው ቅርጽ መመልሰው። ዳት ወይ እንትኑ ጄሉ በደንብ ቅንድቡን ስለሚያገኘው መጀመሪያ ቀጥ ብሎ እንትን ይላል። ሶ አሁን ወደምፈልገው ቅርጽ እየመለስኩት ነው። በዚህ ጋር ያለውንም ቅንድብ እንደዛ ካደረግን በኋላ ምን ፈልገው ቅርጽ ይመጣል። ባይ ዘ ወይ እንደውም ያልተቀነደበ ቅንድብ ላይ ነው እየሰራ ያለው። ስለዚህ ነው መቀንደብ አለብን ብላችሁ መጨነቅ አይጠበቅባችሁም። ደግሞ የቅንድብ አቀነዳደብ እንዳሳያችሁ ከፈለጋችሁ ለምን ነው ሰው እንደዚህ ይመስላል። ከዛ በኋላ ባዛው ባይብሮው ጄሉ ኤኒ እንደዚህ አይነት ዱላ የሚመስል ነገር መጠቀም ትችላላችሁ ለመለጠፍና ኤክሰስ የሆነውን ፕሮዳክት ለማውጣት ነው ወደ ላይ። ከዛ ከላይ ጥርቅ አድርገዋለሁ ማለት ነው በእጄ። ይሄን ከመሰለልኝ በኋላ እንዲደርቅ ተወዋለሁ። አሁን እንደደረቀ ነካ ነካ አስታረጉት ድርቅ ማለት እንትናለው። ሶ ቴክስቸር እንደዛ እንደሆነ ሳውቅ ወደ ኩል ነው የምገባው። ኩሉን እንግዲህ አላሰምርም፣ ሞላ ሞላ ነው ማደርገው። which means ይሄ ቅንድቤ የማይታየኝ ቦታ ላይ የለም፣ ባዶ የጎደለ ላይ ብቻ ነው ወደዛ አቅጣጫ ቅንድቡን ወደ ለጠፍኩት አቅጣጫ ሞላ ሞላ ማደርገው ማለት ነው። የኔ ቅንድብ ብዙ ስለሆነ በተቻለ አቅም ኩል አላበዛበትም። ለእናንተ ለማሳየት ነው። አንዳንዴ እንደዚህ በአይብሮው ጄል ብቻ ራሱ ማውጣት ትችላላችሁ ቅንድባችሁ ብዙ ከሆነ። ሶ እንደምታዩት ሞላ ሞላ ያደረኩኝ ነው ኤቭሪዌር። ወደፊት በተቻለ አቅም ኩል አላበዛ፣ ከፊት አካባቢ ላለመንካት ሞክራለሁ። ቅርጽ የሌለው ቦታ ላይ ከላይ እንደማደርገው እንደምታዩት አድርጌ አሰምረውና ቅርጹ ስትሬት እንዲሆን አደርጋለሁ። ከዛ እንግዲህ በብሩሽ ወደምፈልገው ቅርጽ አስይዘዋለሁ። አይብሮ ብሩሽ ቢሆን ቆንጆ ነው። ቤት ረስቼ መጥቼ ነው እኔ ቤተሰቦቼ ጋር ነው ያለሁት። ሶ የትዝ ብሩሽ ተጠቀምኩኝ። እንደን ቼክ እያደረኩት ነበረ በደንብ። ከዛ በደንብ ስታዩት የጎደለ የሚመስላችሁ ቦታ ካለ መሙላት ትችላላችሁ። ብቻ ኩላችሁን ስትይዙ ቀጥታ ጠቁማችሁ አትያዙት፣ አጠፍ አድርጉት። የሚሰጣችሁ ሉክ ፈዘዝ ያለ እንዲሆንና ነው ድራማቲክ የሆነ ሉክ እንዳያመጣ። ያው ምንም አይነት ኮንሲለር ስለማንጠቀም ኤክሰስ ፕሮዳክት ስለማንጠቀም በእጃችሁ እንደዚህ ያረጋችሁ ቅርጽ ማስያዝ ትችላላችሁ። ከዛ በኋላ በቃ ደጋግሞ መስታወት ላይ ማየት ነው። ባይ ዘ ወይ የጎደለውን ነገር ራሱ ይታያችኋል ከፊት ያለውን። ከዛ ምንድነው ማደርግ ቀስ አድርጌ እንደምታዩት አጠፍ አድርጌ ኩሉን ጠጋ ለማለት ሞክራለሁ፣ ከላይ ብቻ ማለት ነው። ከታች በተቻለ አቅም አላሰምርም። እንግዲህ እንደዚህ በቀላሉ ቅንድባችሁን አሳምራችሁ መስራት ትችላላችሁ። ቅንድቤ ሴት ልጅ መልክ እንዴት እንደሚለውጥ ታውቃላችሁ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ከፈለጋችሁ በቀጣይ ምን አይነት ቱቶሪያል እንሰራላችሁ ትፈልጋላችሁ? መልካም ጊዜ ባይ